ሰላም ጤና ይስጥልኝ። ዛሬ ኤክሴል ላይ አንድ ነገር ላሳያችሁ። ራንድ ቢትዊን የሚባል ፎርሙላ ነው። ይህ ፎርሙላ በጣም ከብዙ ቁጥሮች ውስጥ ላይክ እንደዚህ የተደረደሩ ወይም ደግሞ ለምሳሌ እንውሰድና ከ1 እስከ 108 ያካተተ የሆነ እጣ ሎተሪ ሊሆን ይችላል ወር ደግሞ እቁብ ሊሆን ይችላል። እጣ ለማዘጋጀት ምናልባት የኦንላይን ላኪ ዊል ምናምን ማንጠቀም ከሆነ ኦፍላይን ኤክሴልን በጣም በቀላሉ ከ10 ሰከንድ በታች በሆነ ፍጥነት ሊያመጣልን በሚችል መንገድ እጣ ሊያወጣልን በሚችል መንገድ መስራት እንችላለን ኤክሴል ላይ እና መጀመሪያ እነዚህ ቁጥሮች ታያቸዋላችሁ። እንግዲህ እንደዚህ አድርገን በእጣ ለማዘጋጀት ይከብዳሉ። ከ1 እስከ 108 ነው የሚኖረን። 108 ሰዎች ቢኖሩ ወይም ደግሞ 108 ነገሮችን መምረጥ ብንፈልግ ከነሱ ውስጥ የተወሰኑትን ማለት ነው ማወቅ የሚጠበቅብን ሚኒመም እና ማክሲመሙ ብቻ ነው። አሁን በእኛ ኬዝ ሚኒመሙ 1 ነው፣ ማክሲመሙ ደግሞ 108 ነው። ሶ እነዚህን ሁለቱን ብቻ ማወቅ ነው የሚያስፈልገው። ዜን ኢኳል ቱ እንላለን፣ እኩል ይሆናል እንላለን። ያው ኤክሴል ላይ ሁልጊዜም እኩል ይሆናል ስንል ፎርሙላ መስራታችን ነው። RAND ስንል ራንድ እና ራንድ ቢትዊን የሚል ይመጣልናል። ራንድ ቢትዊን የሚለውን እንመርጣለን። ከዚያ በኋላ ምንድነው የምናደርገው? እሱን ከመረጥነው በኋላ በቅንፍ ውስጥ የትንሹን ቁጥርና መጨረሻውን ቁጥር በኮማ ለይተን እናስቀምጣለን ማለት ነው። ከዚያ በኋላ ኢንተር ብቻ የምንለው ነው። ምናልባት ይሄ ፎርሙላ በእንትን አይሰራም፣ ሴሎችን ቀጥታ ብትጠቀሙ አይሰራም፣ በቁጥር ነው የሚሰራውና ያ ማለት ራንድ ቢትዊን ከቁጥር ይሄ እስከ ቁጥር ይሄ እንጂ የሆነ ሴል ላይ ጽፋችሁ ያንን የምናደርገው ነገር አለም። ሶ አሁን እንዳያችሁት አመጣልኝ። ከ1 እስከ 108 ነው ያልኩት። 1 ሚኒመም ነምበር ነው፣ 108 ደግሞ ትልቁ ነምበር ነው። ሶ ሁለቱን አስገባለሁ። ከዚያ በኋላ ድራግ ማድረግ ብቻ ነው ወደ ፈለግነው ሴል ወይ ወደ ኮለም ወይ ወደ ሮው ድራግ ስናደርገው እያንዳንዱ ሴል ላይ 100% እድል ነው የሚሰጠውና እንደዚህ አድርጎ ይሰጠናል ማለት ነው። ሶ ይሄንን ወይ ለአመትም ማዘጋጀት እንችላለን ኦር ደግሞ እቁብ ውስጥ ያልቅ ድረስ ወይ ሆነ ሲስተም እስኪያልቅ ድረስ ማለት ነው። ኤቭሪዌር ይሄንን ከሰራችሁ በኋላ ደብል ክሊክ ስታደርጉ ይቀይራል እጣውን ማለት ነው። ሶ ያንን እያየን አክቹአሊ ምናልባት ሊደጋገሙ ይችሉ ነገሮች ይኖራሉ በአንድ መስመር ውስጥ። ምክንያቱም ለአንዱ ሴል ይሄ ፎርሙላ ሁሉንም አማራጭ ነው የሚሰጠው። ራንደምሊ ነው ሰሌክት የሚያደርገው። ከማኑዋል ኢረር ነፃ ነው የሚሆነው ማለት ነው። ስለዚህ ይህንን እንድትጠቀሙ እጋብዛችኋለሁ። ዚስ ኢዝ በጣም ሲምፕል፣ በጣም ቀላል የሆነ ነው። ሌሎችንም እንደዚሁ እለቅላችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለጓደኞቻችሁ ለወዳጅ ዘመዶቻችሁ አጋሩ። ይሄ የኤክሴል ትምህርት የምናስተላልፍበት ቻናላችን ነው። እወዳችኋለሁ። ባይ ባይ።